እዚህ ጋር ማወቅ ያለባችሁ ዩቲዩብ ለመጀመር ካሜራ የግዴታ አያስፈልጋችሁም። የመጀመሪያ የምትሰሩት ቪዲዮ ፐርፌክት ላይሆን ይችላል። ካፕከት፣ አዶቤ ፕሪሚየር ፕሮ መጠቀም ትችላላችሁ። ዩቲዩብ ለመጀመር አስባችሁ ነገር ግን ከየት እንደምትጀምሩ ግራ ከገባችሁ በዚህ ቪዲዮ ከዜሮ ተነስታችሁ አፕሎድ እስከምታደርጉበት ድረስ ያለውን ሙሉ ስቴፕ ግልጽ በሆነ መንገድ እነግራችኋለሁ። ሰላም እንዴት ናችሁ? እንኳን ወደ አልፋቲዩብ በሰላም መጣችሁ። በዛሬው ቪዲዮ ምንም ኤክስፒሪየንስ ሳይኖራችሁ ውድ የሚባሉ ካሜራዎችንም ሳትጠቀሙ ዩቲዩብ እንዴት እንደምትጀምሩ ሙሉ ስቴፕ ባይ ስቴፕ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በአንደኝነት የምናየው ለቻናላችሁ ኒች ወይንም ደግሞ ሐሳብ ትመርጣላችሁ። ይህም ቻናላችሁ ስለምን ኮንቴንት ፎከስ እንደሚያደርግ ወይንም ደግሞ እንደሚናገር መምረጥ አለባችሁ። ለምሳሌ ለመጀመር ያክል ቱቶሪያሎችን ወይንም ደግሞ ሃውቱ ቪዲዮ ስለተለያዩ ኤአይ ቱሎች እየተንቀሳቀሳችሁ ብሎግ ማድረግ፣ ሞቲቬሽናል ቪዲዮዎችን መስራት እንዲሁም ደግሞ ፌስለስ ቻናል ከሆነ እንዲሁም ከሌሎች ሐሳቦች እናንተን ለምትፈልጉት ተመልካች ኒች ወይንም ደግሞ ሐሳብ መምረጥ አለባችሁ። በሁለተኛነት የምናየው ጉግል አካውንት በመክፈት ዩቲዩብ ቻናል ክሬት ታደርጋላችሁ። ለቻናላችሁ ኢሜይል ካዘጋጃችሁ በኋላ ዩቲዩብ ላይ በመግባት ቻናል ክሬት ታደርጋላችሁ። ለዚህ ቻናል ስም ትሰጡታላችሁ። ይህም የምትሰጡት ስም በቀላሉ መያዝ የሚችል ስም ቢሆን የተሻለ ነው። ቻናላችሁንም ክሬት ካደረጋችሁ በኋላ ከስተማይዝ ታደርጋላችሁ። ለምሳሌ ለቻናላችሁ ሎጎ ታስገባላችሁ። ባክግራውንድ የምትጠቀሙትን ባነር ታስገባላችሁ። በሶስተኛነት የምናየው የምትሰሩትን የቪዲዮ ስታይል ትመርጣላችሁ። ለምሳሌ የምትሰሩት ቪዲዮ ላይ ፌሳችሁን ተጠቅማችሁ የምትሰሩ ከሆነ ወይም ፊታችሁን እያሳያችሁ የምትሰሩ ከሆነ ስክሪን ሪከርድ እያደረጋችሁ ወይም ከስልክ ላይ ወይም ደግሞ ከፒሲ ላይ የምትሰሯቸውን የተለያዩ ስራዎችን ስክሪን ሪከርድ እያደረጋችሁ የምትሰሩ ከሆነ እንዲሁም ቮይስ ኦቨር ብቻ ተጠቅማችሁ የምትሰሩ ከሆነ በተጨማሪም ደግሞ የተለያዩ ኤአይዎችን በመጠቀም ፌስለስ ኤአይ ቪዲዮዎችን የምትሰሩ ከሆነ ትመርጣላችሁ። እዚህ ጋር ማወቅ ያለባችሁ ዩቲዩብ ለመጀመር ካሜራ የግዴታ አያስፈልጋችሁም። በአራተኛነት የምናየው የመጀመሪያ የምትሰሩትን ቪዲዮ ታዘጋጃላችሁ። በመጀመሪያም ለምትሰሩት ቪዲዮ ስክሪፕት ትጽፋላችሁ። የምትጽፉት ስክሪፕት ላይ ሁክ መጠቀም አለባችሁ። እንዲሁም የምትሰሩት ቪዲዮ ላይ የፈታችሁት ችግሮች ወይንም ደግሞ ፕሮብሌሞች ካሉ ከነ ሶሉሽናቸው ወይንም ደግሞ ከነ መፍትያቸው ታስቀምጣላችሁ። በመቀጠል የመጀመሪያችሁን ቪዲዮ ሪከርድ ታደርጋላችሁ። ይህንንም ቪዲዮ ሪከርድ ስታደርጉ ድምጽ እንዳይረብሻችሁ ጸጥ ያለ ቦታ ወይንም ደግሞ ጸጥ ያለ ሩም ውስጥ ሪከርድ ብታደርጉ የተሻለ ነው። እንዲሁም ድምጻችሁ ክሊር በሆነ መንገድ ወይንም ደግሞ ግልጽ በሆነ መንገድ መሰማት አለበት። ክሊር ሆኖ እንዲሰማ ማይኮችን ወይም የተለያዩ ስልክ ሪከርዲንግ መጠቀም ትችላላችሁ። ለምትሰሩት ቪዲዮ ላይት መጠቀም ወይንም ደግሞ ብርሃን ባለበት ቦታና ግልጽ በሆነ ቦታ መቀመጥ አለባችሁ። እዚህ ጋር ማወቅ ያለባችሁ የመጀመሪያ የምትሰሩት ቪዲዮ ፐርፌክት ላይሆን ይችላል። ነገር ግን በጊዜ ውስጥ የተለያዩ ቪዲዮዎችን ስትሰሩ እየተስተካከለና እየተሻሻለ ይሄዳል። በመቀጠል ሪከርድ ያደረጋችሁትን ቪዲዮ ኤዲት ታደርጋላችሁ። ኤዲት ስታደርጉም በመሃል የተለያዩ ስህተቶች ይኖራሉ። ስለዚህ እነዚህን ስህተቶች ማስወጣት ትችላላችሁ። እንዲሁም የተለያዩ ባክግራውንድ ሙዚቃዎችንና ኢሜጆችን መጠቀም ትችላላችሁ። የምትጠቀሙት ባክግራውንድ ሙዚቃና እንዲሁም ደግሞ ኢሜጆች ኮፒራይት ፍሪ መሆን አለባቸው። የሰራችሁትን ቪዲዮ ኤዲት ለማድረግ የተለያዩ ሶፍትዌሮችን በነፃ መጠቀም ትችላላችሁ። ለምሳሌ ካፕከት፣ አዶቤ ፕሪሚየር ፕሮ እና እንዲሁም እናንተ ስኪላችሁን ቢልድ ባደረጋችሁበት የተለያዩ ሶፍትዌሮችን ቪዲዮዎችን ኤዲት ለማድረግ መጠቀም ትችላላችሁ። በመቀጠል ለሰራችሁት ቪዲዮ ሳቢ የሆነና ክሊክ መደረግ የሚችል ተምኔልና ታይትል ታዘጋጃላችሁ። ይህም ጎላ ብሎ የሚታይና ሐሳባችሁን በትክክል ሊገልጽ የሚችል መሆን አለበት። በአምስተኛነት የምናየው የሰራችሁትን ቪዲዮ አፕሎድ ታደርጋላችሁ። ምክንያቱም እስካሁን ያየናቸውን ፕሮሰሶች ሙሉ ካያችሁ ተምኔሎችን፣ ታይትላችሁን እንዲሁም ደግሞ ቪዲዮአችሁን ኤዲት አድርጋችሁ ጨርሳችኋል። ስለዚህ በመቀጠል የሚሆነው ዩቲዩብ ላይ በመግባት አፕሎድ ታደርጋላችሁ። ዩቲዩብ ላይም በመግባት ክሬት የሚለው ላይ አፕሎድ ቪዲዮ የሚለውን በመንካት በቀጣይ ቪዲዮአችሁን አፕሎድ ታደርጋላችሁ። አፕሎድ የምታደርጉት ቪዲዮ ላይ ታይትል፣ ዲስክሪፕሽን እንዲሁም የሰራችሁትን ተምኔል ታስገባላችሁ። እንዲሁም ዩቲዩብ ላይ የተለያዩ ሴቲንጎችን ታስገባላችሁ።
ለምሳሌ የሰራችሁት ቪዲዮ ለህፃናት ከሆነ ማሳወቅ አለባችሁ። ፐብሊክ ከሆነ ወይንም ለሁሉም ሰዎች እንዲዳረስ ከፈለጋችሁ ፐብሊክ የሚለውን ማሳወቅ አለባችሁ። እዚህ ጋር ፎከስ ማድረግ ያለባችሁ የምታስገቡት ታግ ወይንም ደግሞ ዲስክሪፕሽን ላይ ሳይሆን ይህን ሁላ ፕሮሰስ ተጠቅማችሁ ለፍታችሁ ለሰራችሁበት ቪዲዮ ሳቢ የሆነና ክሊክ መደረግ የሚችል ታይትልና ተምኔል ማስገባት አለባችሁ። በመቀጠል እነዚህን ሴቲንጎች ካስገባችሁ በኋላ ስለጨረሳችሁ አፕሎድ ማድረግ ትችላላችሁ። በአጠቃላይ እስካሁን በነገርኳችሁ ስቴፖች ተጠቅማችሁ ከዜሮ ተነስታችሁ አፕሎድ እስከምታደርጉበት ያለውን ስቴፕ ተጠቅማችሁ ዩቲዩብ ላይ ቪዲዮ ከሰራችሁ በኋላ አፕሎድ ማድረግ ትችላላችሁ። በቀጣይም ቪዲዮ አፕሎድ ካደረጋችሁ በኋላ ማድረግ ያለባችሁን ነገሮች እነግራችኋለሁ። በዛሬውም የሰራሁላችሁ ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮሜንት ካላችሁ ከስራ አስቀምጡልኝ። መልካም ጊዜ